ፋኖ ገዳይ ነው ጄኖሳይደር ነው ሲሉ የነበሩ ሰዎች በ40 ደቂቃ ከሰው ጋር በተደረገ ግጭት ምክንያት ድንገት ፋኖ ደሜ ነው ውስጤ ነው ብሎ ሲነዝራቸው እውነት ሲንቀጠቀጡ አየን። ታምር ነው የምናየው። ታምር ሚዲያ ላይ በመምጣቴ በጣም ደስ ይለኛል። ከፍተኛ ደስታ ነው የሚሰማኝ እና ትንሽ ቆይቶ ደግሞ ምን እንደሚሉ እናያለን። ኢንትረስት እንደሌላቸው እንትን የሚባል ነገር ወገኖች እባካችሁ አትጠቀሙ። ይሄ ፖለቲካል ሩም ነው። እንትን ለምንም ይተረጎማል እና የእንትን አትበሉ። እንትን የሚባል ቋንቋ ፖለቲካ ውስጥ የለም። መንግስት ምንድን ነው አይ ቲንክ ጆን ማጅላን ነው እንትን ብሏል። ምንም እንትን ያደረገው ነገር የለም። መንግስት ከመንግስት ጋር ተስማምተው ነው የሚሰሩት። ጌታቸው ረዳን እኮ የሾመው አብይ አህመድ ነው፣ የጊዜያዊ ክልላዊ መንግስት። እሱን መረዳት ያቅታቸዋል። ጊዜያዊ ክልላዊ መንግስት ይዘው ደግሞ ምርጫ ማካሄድ አይችሉም። ምርጫ ሳያካሄዱ ከተመረጠ የአማራ ክልል ፕሬዚዳንት ወይም እንትን ጋር መመከራከር መደራደር አይችሉም። በህገ መንግስታዊ መንገድ ይፈታል ነው እንጂ የተባለው በፌስታል ተደርጎ ወይ በሪበን ተጠቅልሎ ይሰጣቸዋል የተባለ መሬት የለም። በህገ መንግስታዊ መንገድ ይፈታል ነው። ህገ መንግስቱ ደግሞ የሚለው ሁለቱ ክልሎች በህዝብ በተመረጡራቸው መሪዎች በኩል ተወያይተው ይስማማሉ። ሁለቱ መሪዎች መስማማት ሲያቅታቸው ወደ ፌዴሬሽን ምክር ቤት ይሄዳል ነው የሚለው። የመጀመሪያው ስቴፕ ላይ ቆመዋል። ሁለቱ መሪዎች፣ አንደኛው መሪ አይደለም፣ አንደኛው የሽግግር መንግስት ነው። ትክክለኛ መሪ እስኪመረጥ ድረስ ምንም አይነት ድርድር ማድረግ አይችልም። እነሱ ደግሞ ቪሸስ ሰርክል ውስጥ ከተውት የወልቃይት ህዝብ ተመልሶ መስፈር ካልቻለ ምርጫው ትክክለኛ ስለማይሆን ይስፈራሉ። የትኛው ነው የሚቀድመው? እንቁላሉ ነው ወይስ ዶሮዋ ናት ቀድማ የመጣችው የሚል ጥያቄ ፈጥረህ ከዛ በኋላ ደግሞ መንግስት ላይ ታይም ባይዞ ሴፕቴምበር የሚባለው ታይም ላይን ፕሪቶሪያ ላይ የተስማሙት አይደለም፣ ኬንያ ላይ የተነጋገሩት ታይም ላይን ነው። ዲዲአር የሚባል ነገር አለ፣ ከሱ ቀድሞ ይመጣል የተባለው ሳይመልቲኒየስሊ አትሊስት። ዲዲአር ማለት ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ነው። ዲስአርም አድርገናል ብለዋል። አትሊስት ኦኬ፣ አትሊስት እንወሰደው በዲስአርም። ግን አቶ ጌታቸው ረዳ በቅርብ ጊዜ 250 ሺህ ጦር አለ ብለዋል። የታጠቀ አይደለም የሚል ክርክር ሰምቻለሁ። ግን ዲሞቢላይዝድ አልሆነም ማለት ነው 250 ሺህ አንድ ቦታ ላይ ካለ። ዲዲአሩን አሟልተህ ባልፈጸምክበት ሁኔታ ላይ መንግስቱ ላይ አኩራፊነትን ከማሳየት ሚዲያ ላይ እንኳን መጥተው ያው እድል ያገኙበት ታፕታፕ ያገኙበት የሚሄዱ ስለሆኑ ሚዲያ ላይ የማያቸውን ሰዎች በነገራችን ላይ ሀሳብ አከብራለሁ። ሚዲያ ላይ ብዙ ነገር ሊሰራ እንደሚችል አውቃለሁ። ሶፋር የማያቸው ግን ከጥቂት ጊዜ በፊት እኔ ማዕከላዊ ነኝ ኢትዮጵያዊ ነኝ የሚሉ ሰዎች ዛሬ የለየላቸው ቲፒኤልኤፍ መሆናቸው ብዙም ሳይፋቁ ነው በቴምፕሬቸር ብቻ ወጥቶ ግልብጥ ብለው ወጥቶ ፋኖን ካላቀፍኩ የሚል አይነት ነገር ይታያልና እሱ ብዙ እኛን ኮንፊውዝ ለማድረግ ነበር። መጀመሪያ እንኳን ከነሱ አይደለም ከቅርብ ጎረቤቶችና ብዙ አይነት አሲሜትሪ ካላቸው ሰዎች አይደለም። እዚህ ጋር የነበረች አንድ ወታለች የደቡብ ፋኖ ብላ የመጣች እግዚአብሔር ያሳያችሁ የምትገርም ናቸው። እዚህ አንድ ወንድሜ ስዩም ባለፈው ተናግሮ ደቂቃው ሲያልቅበት የጉራጌን ጉዳይ ረሳዋል። የጉራጌን ጉዳይ እስከ መርሳት ድረስ ስለፋኖ አውርቶ ማለት ነው። እና እንደዛ ባትሆኑ ጥሩ ነው። የወጣችሁበትን ህዝብ አክብራችሁ እዛ ኮንስቲቱንሲ ላይ እንድትናገሩ እፈልጋለሁ። ጥያቄዎች ካሏችሁ እነሱ እየተሟሉ ይቀጥሉ ማለት ነው። ሚስ ኢንፎርሜሽን ኦላ እንትን ገብቶ እዛ ለምናምናም ብለው ከመዝራት የጉራጌ ህዝብ ጥያቄ ምንድነው የሚለው ማቅረብ አይ ቲንክ አዋጭነት ያለው ይመስለኛል። ኢሬቻ ላይ እኔ እና ባባ ብዙ ጊዜ እንስማማለን ከተወሰኑ ነገሮች በስተቀር። አይ ቲንክ እኔ ለባህሉም ቅርብ ስለሆንኩኝ ነው። ኢሬቻ የሃይማኖት በዓል ቢሆንም ሃይማኖቱ ፕሬዘርቭ አደረገው እንጂ ኢሬቻ የኦሮሞ ህዝብ ባህል ነው። ሃይማኖቱ የኦሮሞ ህዝብ በሙሉ ባህል ነበረ። የኦሮሞ ህዝብ ሃይማኖት ነበር ዋቄፈና አይደለ? መጤ የሚባል ሃይማኖት የለም። ግን ሰው ሃይማኖት ተቀብሎ ትሩ ታይም የሄደ ነው። ብዙዎቹ ኢንዲጂነስ ሃይማኖታቸውን ኪፕ ስላላደረጉ አይረዱትም። ሃይማኖቱን ግን አይደለም የሚያከብረው፣ በዓሉን ነው የሚያከብረው፣ ባህሉን ነው የሚያከብረው። የዘመን መለወጫ ባህሉ ነው፣ የምስጋና ባህሉ ነው። እዛ የወጣው ህዝብ በጴንጤዎች ሲዘምሩ ነበረ። አንድም ቡራቃ ነትቶሌ ዲነኮ ኢየሱስ ቱናሎሌ እያሉ ነበረ። ኢየሱስ ጠላቴን አሸነፈልኝ የሚል አለ። ብዙ አይነት ነበረ እና የሚጨፍርም አለ። ጭፈራውን የሚተቃወሙ ሰዎች ሰምቻለሁ። ይሄ የኦሮሞ ህዝብ ባህል ነው። ባህሉን ፕሪዘርቭ ያደረገ ሃይማኖት አለ። ሃይማኖቱን የሚከተሉ ሰዎች አሉ። እነኚህ አብረው እንደማይሄዱ አድርጎ የሚወራው ከጥላቻና ሌላውን ከማስወገድ ስለሆነ ባባ እዛ ውስጥ እንደሌለበት አውቃለሁ። ግን ባባ ትንሽ ሃይማኖታዊ ብቻ አድርገን እንዳናየው። ባንዲራውም ደግሞ የአባገዳ ባንዲራ የሚባል አለ። የአባገዳ ባንዲራ የኦሮሞ ገዳ ነው። ገዳ አለው። ኦሮሞ ራሱ የቻለ ሲስተም አለው። አይ ቲንክ ሌሎች ባህሎች ብዙ የላቸውም። የገዳው ባንዲራ አለው፣ አይቀየርም። በምርጫ የሚወጣ የሚወርድ አይደለም። የኦሮሚያ ሪጅን ግን ኦሮሚያን የሚያስተዳድረው ክልላዊ መንግስት ነው። የመንግስት ባንዲራ ነው እሱ። ኦዳ ማህሉ ላይ ያለው ባንዲራ ነው። ከዛ ያለፈው ዋቄፈና የሚባለው ሃይማኖት ነው እንጂ ባንዲራ የለውም። ሃይማኖቱና ህዝቡ ካለው ትስስር፣ ገዳው ካለው ትስስር አንጻር ብዙ ጊዜ ኢንተርቼንጅብሊ ሰዎች ያቀርቡታል። ግን የኦሮሞ ህዝብ የገዳ ባንዲራ ነው። ዳለቻ ላይ የምታዩት ደግሞ የኦሮሞ ነፃነት ግንባር ባንዲራ ነው። እሱ የፖለቲካል ባንዲራ ነው ማለት ነው። ኦኬ፣ አንድ ጥያቄ አለኝ ለአንተ ማለት ነው። ብልጽግና ወደ መንግስትነት ከተቀየረ በኋላ ኢህአዴግ ነው እንደምታውቁት እንግዲህ እነሱ እንደሚሉት ከውስጥ በመጣ ለውጥ ኢህአዴግ አብዮታዊ እርምጃ ተወስዶበት ሳይሆን ከውስጥ በመጣ ለውጥ ነው ብልጽግና ተፈጠረ የሚለው ፓርቲው እና አብዛኛው ህዝብ ድጋፍ ነበረው። በኦሮሞ ፖለቲከኞች በኩል ጥያቄውን በደንብ እየሰማ እንደሆነ ተስፋ አድርጋለሁ። በደንብ እንድትሰማም ስለምፈልግ ማለት ነው። ከኦሮሞ ፖለቲከኞች በኩል በጥርጣሬ የሚታይ ፓርቲ ነበር።
እናንተ በተደጋጋሚ እንደምትናገሩት የዚህ ፓርቲ ደጋፊዎች አይደላችሁም። ብዙዎቻችሁ ብልጽግናን አትደግፉም። ብዙዎቻችሁ አንዳንዶች እንደውም በክብር ዶክተር አብይ አህመድ የብሔር ጉዳይ ላይ ራሱ ጥያቄ ምልክት ያላቸው ኦሮሞ ስለመሆኑ እንኳን በአግባቡ የማይቀበሉ ሰዎች ናቸው። አሁን ላይ ባለው ሁኔታ ግን ብልጽግናንም ኦነግንም አዘሴም ታይም ስደግፉ ይታያል። ብልጽግና የኦነግን አጀንዳ እያራመድ ነው ወይስ ብልጽግናና ኦነግ ተዋህደዋል ወይስ የኮንቪንስና ኮንፊውዝ የማድረግ አንዱ አካል ነው ብሎ የሚያነሱ ሰዎች አሉ። አንዳንድ ሰዎች ደግሞ ኮንቪንስና ኮንፊውዝ እያደረጉ ሳይሆን ራሳቸው ኮንፊውዝ ሆኖ ነው የትኛው መደገፍ እንዳለባቸው ስላላወቁ ነው ይላሉ። እና በአንድ ጊዜ ሁለት ባላንጣ የሆኑ ፓርቲዎች የምደግፉበት ምክንያቱ ምንድን ነው? አይጋጭም? ያ ድንቅ የሆነ ጥያቄ ነው። እኔ እንደውም ወደዛኛው ሞር ኮንፊውዚንግ ወደሆነው ነገር ትሄዳለህ ብዬ ነበረ። የዶክተር አብይን ነገር ስታነሳ ዶክተር አብይ እኔ አንተን ባዚ እዚህ ሩም ውስጥ ብዙ ጊዜም ከዚህ ሩም ወጥተህ ሌላ ቦታ ሰዎች ከሚናገሩት ያነሳው የትግራይ ልጆች ላይ ጫና ያደርጋል፣ ኦሮሞን አይወድም፣ ኦሮሞ ጠል ነው፣ የአማራ ልጆች ላይ እንትን ይላል፣ የቲፒፒ በጣም ብዙ ስም ይወጣልሃል እና ወደ መሀል ስትሆን ብዙ ጊዜ ሁሉም ስም ያወጣልሃል። ይሄ ሰውዬ የፕራይም ሚኒስተር ቦታ ነው የተሰጠው። ኢቭን ዶ ከበሻሻ ከጅማ አካባቢ የተመረጠ ከኦሮሞ የተወለደ ሰው ቢሆንም እኔ አምናለሁ ከኦሮሞ የተወለደ እንደሆነ ፖዚሽኑ ግን የፕራይም ሚኒስተር ነው፣ የፌደራላይዝድ የሆነ መንግስት ፕራይም ሚኒስተር ነው እና ሁሉም ቅሬታ ይኖረዋል። ድርድር ራሱ ትክክለኛ ነው የሚባለው ቅሬታ ሁሉንም የሚያስደስት ነገር አይገኝም፣ በአለም ላይ የለም ሁሉንም የሚያስደስት። ግን ሁሉም በተወሰነ ደረጃ በእኩል ደረጃ ቅር የተሰኙበት ከሆነ አትሊስት ፌር የሆነ ነገር ተሰርቷል ብለህ ማሰብ ትችላለህ። እና ብዙ አይነት የምንነቅፍበት ብዙ ነገሮች ቢኖሩም እንኳን አትሊስት ቅሬታዎች ከተለያየ አቅጣጫ ሊቀርቡበት የሚችሉ ነው። የተንከባከባቸው በሶፍት ሃንድ የያዛቸውም የመታቸውም ሁሉም እኩል ብዙ ነገር ኮምፕሌን የሚያደርጉበት ስለሆነ በዛ በኦሮሞ በኩል ያለው አሁን በቅርብ ጊዜ የምታየው መቀራረብ የመጣው ከውጭ ካለው ነገር አንጻር ነው። ከውጭ ያለው አሁን መሲ ስትናገር ቶሎ ብላ ራሷን ታስተካክላለች። ረጅም ጊዜም እኛ ጋር ኮላቦሬት ለማድረግ የሞከረች ልጅ ስለሆነች ቶሎ ብላ ታስተካክላለች እንጂ አብይ ነው የምትለው። ፒፒ የሚለው አይመጣላት። ቢኮዝ ፒፒ ማለት ትናንትና አንዱ እንደሚጠቀምበት ነበር። ፒፒ ማለት ኢህአዴግ ማይነስ ቲፒኤልኤፍ ፕላስ አጋሮች ማለት ነው። አጋሮች ከአጋርነት ወደ ፖለቲካ ስታንዳቸው መጥተው ማይነስ ቲፒኤልኤፍ ሲሆን ነው። ሶ ፒፒ ላይ ፖይንት ከማድረግ ይልቅ ፖይንት የሚደረገው አብይ ላይ ነው። ለምንድን ነው አብይ ላይ ፖይንት የሚደረገው? ሌሎቹ ደግሞ ባስ ያለባቸው እነ ካሳ የሚደግፏቸው አካላት ደግሞ ምንድን ነው የሚሉት? የጋላ መንግስት ነው፣ የኦኤልኤፍ የኦነግ መንግስት ነው፣ የኦነግ ጦር ነው መከላከያ ሰራዊቱን ብለው ነው የሚያደርጉት። ለምን እንደዛ ይላሉ? ለምንድን ነው የማይነካኩ ነገሮችን እነሱ አጠጋግተው የሚነጋገሩት? ጠላቻቸው ከፒፒ ፖለቲካል ስታይል ወይም ደግሞ ከአስተዳደሩ ከመንግስት ሳይሆን ከሲስተሙ ሳይሆን ከህዝቡ ነው። ይሄ ህዝብ የስልጣን የፖለቲካ ኢኮኖሚ ውስጥ ሼር አግኝቷል እና ይሄን ሼር ማጣት አለበት። ቢሎንግ አያደርግም እዚህ ፖለቲካል ስትራክቸር ውስጥ። ኢማጂን ማይንድ ዩ ዲስ ኢዝ አ ማጆሪቲ የሆነ ከሁሉም የሚበልጥ የህዝብ ብዛት ያለው ህዝብ ነው። ከሁሉም የሚበልጥ የህዝብ ብዛት ያለው ህዝብ የፖለቲካል ኢኮኖሚ ውስጥ ሪፕሬዘንቴሽን አገኘ ብሎ የሚቀር የሚሰኝ አካል ሲመጣብህ አንተን እንደ አንተ ነው የሚጠራ ማለት ነው። ፒፒ እና ወይም ካፋ ኦኤፍሲ እና ኦነግ መካከል ያለው ልዩነት የፖለቲካ ልዩነት ነው። የኦሮሞነት ልዩነት የላቸውም። ለኦሮሞ ህዝብ ሴፍቲ እና ነፃነት ለሱ ደንታ ላይ የሚጣላ የሚቃረን ነገር የላቸው። ልዩነታቸው የፖለቲካ ነው። የፖለቲካ ልዩነት መቼም ይፈታል። አንተን እንደ ኦሮሞ የሚጠላ ሲመጣ እንደ ኦሮሞ ዩ ሹድንት ቢ የሚልህ ሲመጣ እሱን ቴኬር ማድረግ አለብህ። ምንም ጥያቄ የለውም እንጂ ከዛ በኋላ የራስህን ጉዳይ ትፈታለህ። እና እዛ ላይ ነው ዩኒቲ እያየ ያለው። እንደ ኦሮሞ የሚጠላበት ኢሬቻውን ለምን ፊንፊኔ ላይ ያከበረ፣ ለምን እንደዚህ ሆነ፣ ለምን ስልጣን ላይ ለምን ስሙ ተጠራ፣ ለምን ቋንቋውን ተማረ፣ ለምን ባንዲራው ተውለበለበ፣ ለምን መዝሙሩ ተዘመረ ብሎ ሲቃጠል የሚውል የሚያድር አፉን ከፍቶ ደግሞ በፖለቲካል ድርጅት ደረጃ አፉን ከፍቶ የጋላ መንግስት ወራሪ ነህ መጤ ነህ ብሎ የሚሰድብህ ማዳጋስካር ሸኝሃለሁ ኬንያ መልሰሃለሁ የሚል ኃይል አለ። ይሄ ኃይል ሲመጣ እንዴት አድርገህ ነው አንተ ስከርምሽ ይሆናል ማለት ነው። ትንሹ የፖለቲካል ኢሹ ቢካምስ ሚኒማይዝድ ቱ ሰምቲንግ ዳት ሹድንት ኪፕ ዩ ዲቫይድድ። ሶ ትጠጋጋና ትነጋገራለህ። እሱ ነው እየሆነ ያለው። ኦኬ ስዩም ያንተ ነው ሰዓቱ። አያና ከይቅርታ ጋር ስንት ሰው ይቀድመኛል? ቴዳ እኔ መቼም መጨረሻ ነኝ። አንድ ሁለት እንዴ ሁለት አሁንም ሶስት ሰው አለ ካንተ። ኦኬ በጌታ በኢየሱስ ቴዲ አሁን